እንዴት እንደደከመኝ በነገራችን በጣም ነው የሚደክመኝ። ደርሻለሁ። ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ዛሬ ሀያት አካባቢ እሙ ሰፈር ነው የምገኘው። ለምን ተገኘች የሚለውን አብራችሁኝ እስከ መጨረሻው ቆዩና የምታዩት ይሆናል። አብራችሁኝ ቆዩ። እሺ ቤተሰቦቼ እንግዲህ ዛሬ የመቤት ካሳ ምን እንደሆነ አላውቅም፣ ግን እሷ ጋር ነው የምንሄደው። ኬክ እያዘዝኩ ነው። ከዛ በኋላ አብረን የምናየው ይሆናል ማለት ነው። ኬክ አዝዣለሁ፣ እሱን ይዘን አብረን እንሄዳለን። መቤት ካሳ ምን ተገኝቶ ነው መቤት ካሳ ቤት ዛሬ ኬክ ይዘሽ የምትሄጂ ካላችሁ እስከ መጨረሻው ከኔ ጋር ቆይታችሁ የምታዩት ይሆናል ማለት ነው። አመሰግናለሁ። ምርጫ አታግዙኝም? እንግዲህ ዶም ዳቦና ኬክ ቤት ነው የምገኘው ማለት ነው። ይሄን የመሰለ ቆንጆ ኬክ የት ነው ያለው ካላችሁ ኤዶም 49 ይገኛል ማለት ነው። መታችሁ ጣፋጭ ኬኮች እንዲሁም ዳቦዎች አሉ። ለልደት ለምትፈልጉት ፕሮግራም ጣፋጭ ዳቦዎችና ኬኮች አሉ። መታችሁ ማዘዝ ትችላላችሁ። እኔም እንግዲህ ከነኚህ ውስጥ አንዷን መርጫለሁ ማለት ነው። አብረን እንሂድ። ያው እንግዲህ ኬኩ መጥቷል። ስለዚህ ኬኩን ስታነቡ ምን እንደሆነ ትረዳላችሁ ማለት ነው። ሰርፕራይዙ ኬኬን ይዤ ወጣሁኝ ማለት ነው። እንግዲህ አብረን እንሄድና ደስታዋን አብረን እናከብራለን ማለት ነው። እንግዲህ ከልጅ ምረቃት በላይ ደስታ የለም አይደለ? ስለዚህ ውድ ቤተሰቦቼ ከምንወዳት ከምናከብራት ደስታዋን ከምንፈልገው ከመቤት ካሳ ጋር አብረን የልጇን ምረቃ አብረን እናከብራለን ማለት ነው። እኔም እንግዲህ ኬኬን ይዤ ልሄድ ነው። አብራችን ቆዩ። በጣም ጓጉቻለሁ። እየጠበቁኝ ስለሆነ ሌላውን ፕሮግራም ቀሪውን ፕሮግራም እዛው አብረን ሆነን የምንጨርሰው ይሆናል ማለት ነው። አብራችን ቆዩ። እናንተ ይሄ የምቀኛ ዝናብ አልመጣ መሰላችሁ? ወይኔ ሲያስጠላ። ቤት እስከምደርስ ድረስ በጣም እንደማይዘንብ ተስፋ አደርጋለሁ። እንግዲህ በስሱ ከሆነ እንኳን ዝናብ ያን ያህል አልጠላም። ኬኬን እንዳያበላሽብኝ ብቻ ነው እንጂ እና በጣም ጓጉቻለሁ ሙሉ ለማየት። በተለይ ምን ያህል ደስታዋ እንግዲህ የምትወደው በጣም የምትሳሳለት እንዳይኗ ብሌን የምታየው ልጇ ዛሬ ተመረቀላትና ምን ያህል እንደሚሆን ደስታዋ መገመት አይከብድምና የእሷን ደስታ ለማየት በጣም ቸኩያለሁ። በጣም ቢዚ ስለነበርኩኝ ደግሞ ጠፍቼባታለሁ ነው። እስኪ እንግዲህ በዛው ይቅርታም ጠይቃታለሁ እንጂ በጣም ረጅም ጊዜ ነው ከመጣው ራሱ ጠፍታለች። በጣም ጠፍቻለሁ ማለት ነው። እኔ ነኝ የጠፋሁት አይደለች። እና ውድ ቤተሰቦቼ በየመሃሉ እየገባው እኮ ነው ማለት ዝናብ ሊመጣ መስሎ ላሳውቃችሁ ብዬ ነው። እና ያው ሙሉ እንዲሆን ስጦታው ምርቃት ስለሆነ እንግዲህ አበባ ነው የሚቀረኝ ማለት ነው። አበባ አልገዛ ነው። ትንሽ ደክሞኛል ብቻዬን ስለሆንኩ የምቀርጸው እኔ ነኝ፣ ኬኩን የሚያስኩ እኔ ነኝ እና ለዛ ነው። አበባውም ተገዛ። መሪያ ጊዜ ሳልደውልላት በሯ ደረስኩኝ። ልክ ስደርስ ደውላት ነበረ ሁሌ ማለት ነው ደርሻለሁ ምናምን ብዬ። አሁን ግን አልነግራትም። ያው ሰርፕራይዝ አይደለ? እንዴት እንደደከመኝ በጣም ነው የሚደክመኝ። ደረጃ ስወጣ ምናምን ደርሻለሁ። በስመ አብ። እናንተም መቤት ካሳ እንዴት እንዳማረባት እያያቻት ነው። በጣም አምሮባት ዝንጥ ብላ ነው የጠበቀችኝ። እንኳን አብሮ ደስ አለን። ድባው እንግዲህ ጥሩ ነው። በጣም ደስ ይላል። ደስ ብሎሻል? በጣም እናረጋግጥ ነው። አዎ ደስ ይላል በጣም። እኛም ፈታ ዘና እያልን ነው እንግዲህ
ደስ ይላል። እንኳን ደስ አላችሁ። ባናው ደስ አለን ነው በመግባባት ያላችሁ እንኳን ደስ አላችሁ። እንኳን ደስ አላችሁ። አሁን ተከታዮች አዎ እነሱ ጭምር ስለሆነ ያው ያዩትም ስለሆነ በእኔ እንዳዩት እውነት ነው። አዎ ቤተሰቦች እንግዲህ ውድ ቤተሰቦቼ እንደሰማችኋት እመቤትን የኔ ብቻ ልጅ አይደለም የነሱም ጭምር ነው የተመልካቾቼና እንኳን ሁላችንም ደስ አለን እያለች ነው። እንኳን አብሮ ደስ አለሽ በሏት እናንተም በኮሜንት። እንግዲህ እንዳያችሁን ገና ብዙ ፕሮግራሞች አሉን። ሁሉንም አብራችሁን ሆናችሁ አብራችሁን ቆይታችሁ ደስታችንን ተካፈሉ። በጣም ደስ የሚል ጊዜ ነው የምናሳልፈው። እንግዲህ የምትወደው የመጀመሪያ ልጇ ምረቃ ነው። ከዚህ በኋላ እንግዲህ ወደ አንደኛ ክፍል የሚገባበት ምንድነው የሚባለው ሀ የሚልበት ነውና መልካም ምኞታችሁን እናንተም ግለጹለት። እሷንም እንኳን ደስ አለሽ በሏት በኮሜንት። አብራችሁን ቆዩ ውዶቼ፣ እናመሰግናለን። ያው እንግዶቿ ሰብሰብ ብለዋል። እንግዲህ ኬኩን ቁረስ ወደዚህ ዙርና እንቅልፉ ለምን ታፍራለህ? እንደ ልደት ሆነ ሲኒዩት እንኳን ደስ አለ እንኳን ደስ አለ እንኳን ደስ አላችሁ እንኳን ደስ አላችሁ እንኳን ደስ አላችሁ እንኳን ደስ ባህላችን አይደለም። እዚህ ስጠጅ ምን አላ ይሄ ሁሉ የሚገኘው ማሰሮ ጠላ ቤት ማሰሮ እንደዚህ ድምቀት የፈጠረልን ደግሞ በነገራችን ላይ ዛሬ ብዙ ነገሮችን የምታዩበትን ቪዲዮ ነው ይዤላችሁ የመጣሁት። እንግዲህ ዛሬ ትከሻ፣ ወገብ ምናምን ብዙ ነገሮች የሚፈተሹበት ቆይታ ነው የሚኖረን ማለት ነው። እስክስታ አለ። በጣም ምርጥ ዘፋኞች ናቸው እንግዲህ የምታዩዋቸው አሁን አብረውን ያሉት። እነሱ እንግዲህ በባህል ሙዚቃ ያስቀውጡናል ማለት ነው። እንቀውጠዋለን። እኛም በጣም ቸኩያለሁ፣ ጓጉቻለሁ እኔ ራሱ ጭፈራው እስኪጀመር ማለት ነው። እናንተም እንደጓጓችሁ በጣም እርግጠኛ ነኝ። ደስ የሚል ቆይታ ይኖረናል። እንቀውጠዋለን። ዛሬ ግድ ነው። በባህል ሙዚቃ ነው ደግሞ የሚቀወጠው። መጠጡም የባህል ነው እንደምታዩት። ያው ኬኩ ብቻ ነው እንጂ ጠጁ፣ ጠላ፣ ሁሉ ነገር የባህል ነው። በጣም ደስ የሚል እምብኛ ለጎንደር ወንዶየው ምን አለ
ስሙን በላየት ጎርማናው ስሙን ያብለው በለው ጎደኔ ነው በለው ሞደመቶ ረመቶ አይጠፋም ላየረገጦ እንዴት ናት እናቱ እንዴት ወለደችው እንዴት የበላየት ብላ የጠራችው ብላ የጠራችው አረደን የደኔ አረደን የደኔ አረደን የደኔ አረደን የደኔ አረደን አይበላይ አወንዳወንዶ አላስተደኛለ ሽፍታው በመንገድ የበላይን ሱሪ ሰፊ አበላሽቶ የማንም ሰላቶ ጉልበቱን አየት አረደን የደኔ አረደን የደኔ አረደን የደኔ አረደን የደኔ ንተው ማርቆስ ይግረማቸው ጎጃም መብረቁ ዋዛ ይመለስ ካለቀነቁ